የኤርትራን ኤር ዲፌንሶች ወይም አየር መቃወሚያዎች አንድ ባንድ እናያለን ዛሬ። ከዛ በኋላ ሌላ ጊዜ የኢትዮጵያን ኤር ዲፌንሶች ስራላቸዋል። መጀመሪያ ኢትዮጵያም ኤርትራም ኦፕሬት የሚያደርጓቸው ሁለት ኤር ዲፌንሶች አሉ። ከነሱ ጀምርላቸዋለሁ። አንደኛው ኤስ75 ዲቪና ይባላል። በሶቪየቶች ነው የተሰራው። ኔቶ ኤስ82 ጋይድላይን ነው ምናምን ነገር ይለዋል፣ አላስታውስም በደንብ። ሮሉ ለሮንግ ሬንጅ እና ሃይ አልቲቲዩድ ትሬቶች ነው የተሰራው። እስከ 50 ኪሎ ሜትር ድረስ ኢንጌጅመንት ሬንጅ አለው። እኔ ግን ይሄ አየር መቃወሚያ ኦብሶሊት ነው ብዬ ነው ማስበው፣ ለሁለቱም ለኢትዮጵያም ለኤርትራ። ምክንያቱም አንደኛ በጣም ኤክስፖዝድ የሆነ ላውንች ኮምፕሌክስ ነው ያለው። ሞቢሊቲው ኦልሞስት ስታቲክ ነው ማለት ይቻላል። ይሄንን ኤር ዲፌንስ ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ በጣም ረጅም ሰዓት ነው የሚፈጀው። ኦፕሬተሮቹ ብዙ መሆን አለባቸው። ከምንም በላይ ደግሞ በጣም ኦልድ መሆኑ ብቻ ሳይሆን ሊኩዊድ ፊልድ ነው እና ሊኩዊድ ፊልድ ከሆነ ደግሞ ኮሮሲቭነት ያመጣል። ለሜንቴናንስ በጣም አስቸጋሪ ይሆናል። ቶሎ ብሎ ላውንች ለማድረግ አንድ ሰዓት በላይ ሊፈጅ ይችላል ማለት ነው። እንደ ሶሊድ ፊልዶች ቶሎ ሊተኮስ አይችልም እና በዚህ ምክንያት አይ ቲንክ አሁን ላይ ኦፕሬት የሚያደርግ አይመስለኝም ወይም ኢፌክቲቭ የሚሆን አይመስለኝም። እና ደግሞ ለሎወር ትሬቶች ቤዚክሊ ምንም አይሰራም። አክቹዋሊ እንደውም ኤስ125 የተባለው የእሱ ወንድም የተሰራው ኤስ75 ዝቅ ብለው የሚበሩ ትሬቶችን መምታት ባለመቻሉ ነው። በዚሁ አሁንም ኢትዮጵያም ኤርትራም ኦፕሬት ወደሚያደርጉት ኤስ125 እንሄዳለን። ያው ይሄም በሶቪየቶች ነው የተሰራው። ኤስ3 ጎዋ ይለዋል ኔቶ። ሎ ቱ ሚዲየም አልቲቲዩድ ነው ሮሉ። ወደ 30 ኪሎ ሜትር አካባቢ ድረስ ሬንጅ አለው። ከኤስ75 በተሻለ ሎወር አልቲቲዩድ ላይ ያሉ ታርጌቶችን ኢንጌጅ ማድረግ ይችላል። ግን ስቲል ይሄም ሌጋሲ ሲስተም ነው። ኢፌክቲቭነሱ ዲፔንድ የሚያደርገው በአፕግሬዶች ላይ ያለው፣ ግን ከኤስ75 የተሻለ ኤር ዲፌንስ ነው። ራዳር ቤዝ ኮማንድ ጋይዳንስ አለው። ሞቢሊቲው ስቲል ኢሹ ነው እዚህ ላይ። ነገር ግን ከኤስ75 ጋር የምናወዳድረው ከሆነ የተሻለ ሞቢሊቲ ያለው። ስፔሻሊ ደግሞ ይሄ ሶሊድ ፊውልድ ሮኬት ሞተር ነው ያለው። ቶሎ ለመተኮስ ይመቻል። ፕሬዘርቭ ለማድረግም ይሄኛው የተሻለ ይሆናል ማለት ነው። ግን ስቲል ከሞደርን ኤር ዲፌንሶች ጋር ይወዳደራል ብዬ አላስብም። ሁለቱም ሀገራት ያላቸውን ኤር ዲፌንሶች ከቨር አድርጌላቸዋል። አሁን ኤርትራ ብቻ ከኦፕሬተር ወደምታደርጋቸው ኤር ዲፌንሶች ስገባ 2K12 ኩብ የሚባለውን ኤር ዲፌንስ እናገኛለን። ይህም የተሰራው በሶቪየት ነው። ሁሉም የኤርትራ ኤር ዲፌንሶች ሶቪየት ናቸው፣ አትሊስት ትልልቆቹ ማለት ነው። ሮሉ ሚዲየም ሬንጅ ነው። 25 ኪሎ ሜትር ድረስ መሄድ ይችላል። አልቲቱድ ደግሞ እስከ 13 ኪሎ ሜትር ድረስ ማውጣት ይችላል። ኤር ዲፌንስ አንላይክ ፕሪቪየስ ቱ ሞባይል ነው። በጣም የሚገጠመው ትራክድ የሆነ ቬይክል ላይ ነው። 3 ላውንቸር ሚሳይሎች አሉት። እዚህ ኤር ዲፌንስ ዊክነስ ምንድን ነው? ሰርች የሚያደርገው ትራክ የሚያደርገው ታርጌቱንም ኢሉሚኔት የሚያደርገው አንድ ቬይክል ላይ የተገጠመ ራዳር ነው እና ይህንን ራዳር ቴክአውት አደረጋችሁት ማለት ሙሉ ባትሪው ኒውትራላይዝ ሆነ ማለት ነው። ሞደርን የሆኑ ኤርክራፍቶችን ኢንጌጅ የማድረግ ካፓቢሊቲው ትንሽ ነው። ስፔሻሊ ደግሞ ለሲድ ዴድ ምናምን ኦፕሬሽኖች የተጋለጠ ነው። ያን ያህል ደግሞ ጠንካራ የሚባል ኤሌክትሮኒክ ዋርፌር ድጋፍን አይሰጥም። ነገር ግን ሄሊኮፕተሮች፣ የድሮ ጀቶች፣ የትኛውም አይነት የትራንስፖርት ፕሌኖች፣ ዝቅ ብለው የሚበሩ ድሮኖች ምናምን ለዚህ በቃ ምግብ ናቸው። ለምሳሌ እነ ሱ25 እና ኤል39 አልባትሮስ እና ያክ 130 እና ማንኛውም አይነት ሄሊኮፕተሮች እንዲሁም ሌሎች ትልልቅ ኤርክራፍቶች አሁን እነዚህ ዘረዘርኩላችሁ እንዳለ የኢትዮጵያ አየር ኃይል የሚጠቀመው ነው እና እነዚህ ላይ ኢፌክቲቭ ሊሆን ይችላል ማለት ነው። ግን እነ ሱ27 እነ ሱ30 ላይ ብዙም ያን ያህል ኢፌክቲቭ ይሆናል ብዬ አላስብም። መጨረሻ ላይ የምናየው የኤርትራ አየር መቃወሚያ ስትሬላቴን ይባላል። ሶቪየት ሰራሽ ነው። ይሄም በጣም አጭር ሬንጅ ነው። ሮሉ 5 ኪሎ ሜትር ብቻ ይመስለኛል ሬንጁ እና ደግሞ ወደ ላይ የሚወጣ ደግሞ እስከ 3 ኪሎ ሜትር ወር እስከ 4 ኪሎ ሜትር። በጣም ሞባይል ነው እና ደግሞ አንድ ትልቅ አድቫንቴጅ አለው። ልክ እንደ ሌሎቹ ራዳር ጋይዳንስ ወይም ደግሞ ኮማንድ ጋይዳንስ ናር ለሚጠቀመው ኢንፍራሬድ ጋይደድ ስለሆነ ወይም ደግሞ ሙቀት አለፍናፊ ስለሆነ ፓሲቭ ጋይዳንስ ነው ያለው ማለት ነው። ኤርክራፍቶች ራዳር ዋርኒንግ ኢኩፕመንትን መጠቀም አይችሉም። ለመዳንም ከሱ እሱንም ለማደን አይችሉም ማለት ነው። ፍሮንት ላይን ላይ ገብቶ ኮንሲልድ ሆኖ መቀመጥ ይችላል። ልክ እንደ ሌሎቹ ግን አንድን ኤርክራፍት ወይ ደግሞ ኤሪያል ትሬትን በሆነ ረጅም ሬንጅ ውስጥ እንዳይገባ የማድረግ አይደለም። ኢትስ አክቹዋሊ ጀስት ፖይንት ዲፌንስ ላይ ነው እና ፔኔትሬት አድርገው የሚገቡ ሄሊኮፕተሮችን፣ ዝቅ ብለው የሚበሩ የማንኛውም ኤሪያል ትሬቶችን ፖይንት ዲፌንስ ላይ የመጥቶ የመጣል እንትን ነው እንጂ ትልቅ ላርጅ ኤሪያን ፕሮቴክት የማድረግ እንትን አይደለም። አክቹዋሊ ላይክ አስ ላስት ሪዞርት ነው ይህን የሚጠቀሙበት። በጣም ፈጣን ሚሳይል ያለው ወደ ማክ 2.2 ድረስ የሚፈጠን ሚሳይል ነው። ይሄን ይመስላል የኤርትራ ኤር ዲፌንስ ሪቪው ማለት ነው። ሌሎች የገዛቻቸው ኤር ዲፌንሶች እና ለፐብሊክ ያላሳየቻቸው ሊኖሩ ይችላሉ። ግን ብዙ ጊዜ የሚታዩት የኤርትራ ኤር ዲፌንሶች እነዚህ ናቸው።